ሰላም እንዴት ናችሁ? ይሄ የዴይ 6 ቪዲዮአችን ነው። እንኳን በሰላም ወደዚህ ቻናል መጣችሁ እያልን ቀጥለናል። እንግዲህ ዛሬ ውዳችን ገረፍ እያደረግን እናልፋለን። ቺል እያደረጉ ነበር። አሁን ቀኑ የሆነ ለማናደድ ሞከረ። እኛም ደግሞ መልሰን እሱ ላይ ቺል እያደረገን እና ሰላም ናችኋ? እሺ የቀን ውሏችን ስንጀምር ባይገርማችሁ እየተሳካ ነው። ይሄ በጠዋቱ መነሳት እየተሳካ ነው እና ከ20 ነው ዛሬ የተነሳ ነው። 12 ሰዓት ከ20 በአሪፉ ነው ጠዋታችንን የጀመርነው። ከዛ ወደ ስራ ገባን። ዛሬ ያልዞርኩበት አዲስ አበባ ጠይቁኝ እስቲ። ያልዞርኩበት ምንም የለም ማለት ይቻላል። የዲሊቨሪ ሰው ሆነን ነበር። እቃ ለሰዎች እያቀበለን ነበር። ዛሬ አሪፍ ነው። ጸደቀን ነው ዛሬ ግን ላልቅስ። በደህና ጊዜ የገዛሁት ሄድፎኔ ተሰበረ። ላሳያችሁ አሁን እርዳታችሁ ያስፈልጋል። ተሰበረች። በደህና ጊዜ የገዛሁት ባይገርማችሁ አንደኛ ነው ሄድፎኑ። 3,400 ብር ነው ገዛሁት። ብር ነበረኝ የሆነ ሰዓት ሀብታም ሆኜ ነበር እና ተሰበረ። ታክሲ ውስጥ ስዟዟር ሲደብረኝ ታክሲ ውስጥ አድርጌ ከዛ አይሰበርም አልቅሼ ነው ቤት ተመለስኩት። ብቻ ዛሬ ያሳዘነኝ ነገር ብኖር እሱ ነው እና ቀን ውሏችን ላይ ማድረግ የነበረብን ከነዛ ውስጥ ያላረኩትም መሰላል። ጋይስ ቪዲዮ ኤዲቲንግ እስካሁን አልጀመርኩም። እስቲ ቪዲዮ ኤዲቲንግ የሚችሉ ሰዎች ኮሜንት ላይ ማለት ነው ኮሜንት ላይ ጻፉ ከየት መማር እንዳለብን እና በፒሲ ነው እኔ ለመማር ያሰብኩት፣ ወይ በስልክ ይሻላል በፒሲ ብቻ በፒሲ ነው ለመማር ያሰብኩት እና ላይኔክስ የምትጠቀሙ ሰዎች እስቲ አሪፉ ሶፍትዌር እስቲ ለመጠቆም ሞክሩ። እና ቪዲዮ ኤዲቲንጋችንን እስካሁን አልጀመርም። መች መሰለህ የወሰነው ቅዳሜ ነው መሰለኝ የወሰነውና እስካሁን አልጀመርንም። እሱ ነገር አለ እና ዛሬ ደግሞ አላነበብንም። ይሄ ለዚህ ማደግ ይሄም ብቻ ሳይሆን ኮድ ብቻ ሳይሆን ለጭንቅላታችንም እና ደግሞ ወደፊት ላሰብነው አስማሪ ግዴታ ቀን ውስጥ ማንበብ አለብን። ሰልፍ ዴቨሎፕመንት መጽሐፍ ማንበብ አለብን ብለን ወሰነን ነበር። ዛሬ አልተነበበም፣ መሽቷል። በጣም ደክሞኛል። በጣም ነው ዞርኩት። በጣም ደክሞኛል። ወይገርማችሁ ተነስቼ እየጨፈርኩ ነበር ተሰብሮ። ከዛ ሰንበር ተናድጄ በቃ ቢት ገብቼ በቃ ተናድጄ ነው ገባሁት እና ይሄንማ በንዴት መመለል ስለለብኝ ብዬ እየጨፈርኩ ነበር። ዲጄ ሆኜ ነበር። ባይገርማችሁ አያምሩም ኮፍያው። ዲጄ ሆኜ ነበር። ጸደ ነው ቀናችን እየሄደ ያለው አሪፍ ነው፣ ጥሩ ነው። ግን አረ በስመ አብ ግን የአዲስ አበባ ሰዎች እንዴት ነው ብርዱ የሚችሉት? እኔ አልቻልኩም ብርዱ። እኛ ጋር እኮ ከዚህ ተቃራኒ ነው እና ብርዱ እየከበደኝ ነው። በተረፈ አሪፍ ነው፣ ጸዴ ነው እየሄደ ያለው። ደግሞ አዲስ ነገር አለ። ሰሞኑን ኢጎ ሰብሬ በፊት ነፃ የሆኑ ኢንተርኖችን አፕላይ እያደረኩ አልነበረም እና ይሄ ብር ካልሆነ አልሰራም ምናምን ብዬ በቃ ማይሆን ስራ እየሰራው እና ሰሞኑን እሱን ኢጎ ሰብሬ አፕላይ አድርጌ ነበር። ነገ አስፍታ አይ ቲንክ አድርጎኛል። ነገ መተህ ምናምን መጀመር ትችላለህ አሉ እና አሪፍ ካምፓኒ ናቸው። አሪፍ ፖርትፎሊዮ አላቸው። እስቲ ነገ ራሱ ቢሮአቸውን ለማስጎበኘት ወይ አሪፍ ከሆነ ቪዲዮ ለመስራት ሞክራለሁ። ነገ ባይሆንም የሆነ ቀን ቪዲዮ ለመስራት ሞክራለሁ። እስቲ ነገ እናያለን። ብቻ አሪፍ ነው፣ ጸድ ነው። ዛሬ ውሏችን በሸነና ነው ግን 3,400 ብር ከስሬያለሁ። እስቲ ደግፉኝ። እርዳታ ያስፈልጋችኋል። የእናንተ እርዳታ ያስፈልገኛል። አሪፍ ነው፣ ጸድ ነው። ያው ከዚህ በኋላ እስቲ ፊልም ለማየት አስቤያለሁ። እንግሊዘኛ ተጎድቻለሁ እና እንግሊዘኛ ለማሻሻል ያለው ኮንፊደንስ አለኝ፣ ግን እንግሊዘኛ አልቻልኩም። ፕሮናውንሴሽን ከታች አለመማር በጣም ነው የጎዳኝና እስቲ እንግሊዘኛ ለመማር አስቤያለሁ እና ፊልሞች ምናምን ለማየት ሞክራለሁ እና እስቲ ካለም ከዩቲዩብ እሱን ማሻሻል አለብን። ይሄ ነው ዛሬ ውሏችን። ተንክስ፣ ይመቻችሁ።